ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይት ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብም ይሁኑ። ሊቢያ የኢትዮጵያ፣ የኤርትራ፣ የሶማሊያ እና የሱዳን ዜጎች ወደ ግዛቷ እንዳይገቡ ከለከለች። የሊቢያ ምስራቃዊ ክፍል የሚቆጣጠሩት ባለስልጣናት የኢትዮጵያ፣ የኤርትራ፣ የሱዳን እና የሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል እግድ ጣሉ። ከፊሉን የሊቢያ ግዛት የሚቆጣጠሩት በካሊፋ ሀፍታር የሚመሩት አስተዳዳሪዎች የአራቱን የአፍሪካ ቀንድ ሀገራት ዜጎች እንዳይገቡ የከለከሉት በሊቢያ የባህር ዳርቻ በኩል በህገወጥ መንገድ ወደ አውሮፓ ለመሻገር የሚጓዙ ስደተኞችን ለማስቆም መሆኑ ተነግሯል። በጦርነት የተከፋፈለችው ሊቢያ ከአፍሪካ ቀንድ በተጨማሪ ከሌሎች የአፍሪካ ክፍሎች የተሻለ ህይወትን ፍለጋ በአደገኛ ሁኔታ የሚጓዙ ስደተኞች ወደ አውሮፓ ለመሻገር የሚሞክሩባት ወሳኝ ሀገር ናት። በህገወጥ የሰዎች አዘዋዋሪዎች አማካኝነት ሰሃራ በረሃን በአስቸጋሪ ሁኔታ አቋርጠው ወደ ሊቢያ የሚደርሱ አፍሪካውያን ስደተኞች ከባድ ስቃይና እንግልት ሊቢያ ውስጥ እንደሚያጋጥማቸው መሆኑ ይናገራሉ። በሰዎች አዘዋዋሪዎችና በታጣቂዎች እገታ፣ እስር፣ ድብደባና ሰቆቃ የሚገጥማቸው ስደተኞች ከፍተኛ ገንዘብ እየከፈሉ በአደገኛ ሁኔታ በትናንሽ ጀልባዎች ሜዲትራኒያን ባህር ለማቋረጥ የሞከሩ በሺዎች የሚቆጠሩ ሰዎች ለሞት ተዳርገዋል። ይህንን ለመቆጣጠር በሚል ምስራቃዊ ሊቢያን የሚቆጣጠሩ ባለስልጣናት አሁን የኢትዮጵያ፣ የኤርትራ፣ የሱዳንና የሶማሊያ ዜጎች በየብስ በባህር እና በአየር ወደ ሊቢያ እንዳይገቡ ክልከላ መጣላቸውን እንዳስታወቁ አሶሺየትድ ፕሬስ ዘግቧል። ውሳኔው ይፋ የሆነበት መግለጫን ጨምሮ ይህ በአፍሪካ ሀገራት ዜጎች ላይ የተጣለው እገዳ ዲፕሎማቶችን፣ የጤናና የትምህርት ዘርፍ ሰራተኞችን የሚመለከት እንዳልሆነ ገልጿል። ሙአመር ጋዳፊ መንግስት መውደቅን ተከትሎ በተካሄደው የእርስ በርስ ጦርነት በኋላ በምስራቅና በምዕራብ የተከፈለችውን ሊቢያን የሚቆጣጠሩት ኃይሎች የራሳቸውን የበላይነት ለማስጠበቅ ከሚፎካከሩባቸው ጉዳዮች መካከል የስደተኞች ጉዳይ አንዱ ነው። በምስራቃዊ ሊቢያን የሚቆጣጠረው ኃይል በፊልድ ማርሻል ሀሊፍ ሀፍታር የሚመራ ሲሆን ዓለም አቀፍ ተቀባይነት ያለው ምዕራባዊውን የሀገሪቱን ክፍል የሚቆጣጠረው ደግሞ የጠቅላይ ሚኒስትር ኦሳማ ሐማድ መንግስት ነው። ከሌሎች ሀገራት ወደ ሊቢያ የሚገቡ ስደተኞችን በተመለከተ ባለፉት ጥቂት ወራት በሁለቱ የሊቢያ ኃይሎች መካከል ከፍተኛ ውጥረት ነግሶ ቆይቷል። ከዚህም ጋር ተያይዞ ስደተኞችን ለመቆጣጠር በተወሰዱ የጅምላ እርምጃዎች ምክንያት በሺዎች የሚቆጠሩ ስደተኞች መታሰራቸውን የአምነስቲ ኢንተርናሽናል መረጃ ያመለክታል። በተባበሩት መንግስታት ድርጅት መረጃ መሰረት በአሁኑ ወቅት በሊቢያ ውስጥ ከ900 ሺህ በላይ ስደተኞች የሚገኙ ሲሆን ከመካከላቸውም በሀገራቸው የሚካሄደውን የእርስ በርስ ጦርነት የሸሹ ሱዳናውያን ከፍተኛውን ቁጥር ይይዛሉ። ወደ ሊቢያ የሚገቡ ስደተኞች ዋነኛ ዓላማቸው ወደ አውሮፓ መሻገር ሲሆን በዚህም በርካቶች ትናንሽ ጀልባዎችን በመጠቀም ሜዲትራኒያንን ለመሻገር ሙከራ ሲያደርጉ ተይዘው ወደ ሊቢያ እንዲመለሱም ተደርገዋል። ከዚህም በኋላ ስደተኞቹ በመንግስት ቁጥጥር ስር የሚገኙ ማቆያዎች ውስጥ የሚታሰሩ ሲሆን እነዚያም ጥቃት፣ የጉልበት ብዝበዛ፣ ድብደባ፣ መደፈርና ስቅየት እንደሚደርስባቸው እና ከዚህም በሰብአዊነት ላይ ከሚፈጸሙ ወንጀሎች ጋር የሚስተካከሉ መሆናቸውን የተባበሩት መንግስታት መርማሪዎች አመልክተዋል። ሊቢያ አሁን ወዳለችበት ቀውስ ውስጥ የገባችው በኔቶ ድጋፍ በሙአመር ጋዳፊ መንግስት በአውሮፓውያኑ ከ2011 ከተወገደ በኋላ ነው። ሀገሪቱ አሁን በምስራቃዊና በምዕራባዊ ክፍል ውስጥ መቀመጫቸውን ባደረጉ ሁለት መንግስታት የምትመራ ሲሆን በተለያዩ ጊዜያትም ግጭቶች ይካሄዱበታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናት ወይዘሮ አዳነች በርሄ በ97 ዓመታቸው ማረፋቸውን የሀገሪቱ ማስታወቂያ ሚኒስቴር አስታወቀ። ከኤርትራ ነጻነት አንስቶ ከ35 ዓመታት በላይ በብቸኝነት ኤርትራን እየመሩ ያሉት የ80 ዓመቱ አዛውንት ፕሬዝዳንት ኢሳያስ እናት ያረፉት ሰኞ ዕለት ነበር። ትላንት ረቡዕ ሰኔ 17 2018 ዓ.ም አስመራ አቅራቢያ የሚገኘው የትውልድ ስፍራቸው በተፈጸመው የቀብር ስነስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ ቤተሰቦች፣ የሃይማኖት አባቶችና ከፍተኛ ባለስልጣናት መገኘታቸውን የማስታወቂያ ሚኒስትሩ በማህበራዊ ሚዲያ ገጹ ላይ አመላክቷል። የፕሬዝዳንት ኢሳያስ እናት ወይዘሮ አዳነች በርሄ
ከአቶ አፈወርቂ አብርሃ ጋር በትዳር በቆዩባቸው ጊዜያት 14 ልጆችን ያፈሩ ሲሆን 9ኙ ለነፃነት በተካሄደው እንቅስቃሴ ውስጥ ተሳታፊ እንደነበሩ ይነገራል። ወይዘሮ አዳነች በኤርትራ ውስጥ ጦርነቱ በሚካሄድበት ወቅት ወደ አሜሪካ ሄደው የኖሩ ሲሆን ኤርትራ ነፃ ሀገር ስትሆን ተመልሰው እስከ ህልፈታቸው ድረስ በኤርትራ ኖረዋል። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሰብአዊ ረድኤት ተልዕኮ ላይ ሲሳተፍ ቆይቶ የተመለሰ አንድ ዶክተር ላይ የኢቦላ ቫይረስ መገኘቱን የፈረንሳይ መንግስት አስታወቀ። የሕክምና ባለሙያዋ ፈረንሳይ ውስጥ በኢቦላ መያዙ የተረጋገጠ የመጀመሪያው ሰው ሆኗል። የፈረንሳይ ጤና ሚኒስቴር ዛሬ ባወጣው መግለጫ ዶክተሩ ወዲያውኑ ወደ ልዩ የሕክምና ተቋም መግባቱን እና አሁን በጥሩ ሁኔታ ላይ እንደሚገኝ ገልጿል። ዲሞክራቲክ ኮንጎ የኢቦላ ወረርሽኝ መከሰቱን ይፋ ያደረገችው ባለፈው ወር ቢሆንም ባለሙያዎች በሽታውን መከሰቱን ከመታወጁ ሳምንታት አስቀድሞ ሲሰራጭ እንደነበረ ያምናሉ። በማዕከላዊ አፍሪካዊቷ ሀገር ውስጥ የተከሰተው በሽታ ምክንያት ከ260 በላይ ሰዎች እንደሞቱ ተረጋግጧል። 1000 ሰዎች ደግሞ በቫይረሱ ተይዘዋል። ባለፈው ወር በዲሞክራቲክ ኮንጎ ውስጥ በበሽታው የተያዘ ሰው ጀርመን ውስጥ ሕክምና ሲያገኝ የነበረ ቢሆንም በአውሮፓው የኢቦላ መገኘቱ ሲረጋገጥ የአሁኑ የመጀመሪያው ነው። የኮንጎ ጎረቤት የሆነችው ዩጋንዳም በኢቦላ የተያዙ ሰዎች መገኘታቸውን አረጋግጣለች። የዓለም ጤና ድርጅት ዩጋንዳ ውስጥ 20 ሰዎች በበሽታው መያዛቸውን እና 2 ሰዎች መሞታቸው እንደተረጋገጠ ገልጿል። የፈረንሳይ ጤና ሚኒስቴር በዛሬው መግለጫው በህዝቡ ውስጥ በሽታው የመሰራጨቱ የስጋት መጠን እጅግ ዝቅተኛ መሆኑን በአጽንኦት ሰጥቶታል። ባለስልጣናት ከዶክተሩ ጋር ንክኪ ያላቸው ሰዎች ለመለየት እየሰሩ መሆኑንም አክሏል። የጤና ባለሙያዎች ከሰውነት የሚወጡ ፈሳሾች ለሚተላለፈው ኢቦላ የበለጠ ተጋላጭነት አላቸው። አሁን የተከሰተው የኢቦላ ወረርሽኝ ቡንዲቡጊዮ የተባለው የቫይረሱ ዝርያ የመጣ ሲሆን ይህ ዝርያ እስካሁን ክትባት አልተገኘለትም። በስተመጨረሻም ስለ ጤና መረጃ በእርግዝና ወቅት የሚከሰት ከፍተኛ የደም ግፊትን ለማስወገድ አዲሱ ስኬታማ ግኝት። ይህ ሕክምና ባይኖር ኖሮ ልጄ ካለ ጊዜ ይወለድ ነበር ብዬ አስባለሁ። እናም በህይወት መቆየት በጣም ይከብደው ነበር ትላለች እናት ማሪያ። የ38 ዓመቷ ሴት ሁለተኛ ልጇን ባረገዘችበት ወቅት መጀመሪያ ላይ ምንም ስጋት አልነበራትም። ችግሮች እስኪከሰቱ ድረስ ሁሉም ነገር ሰላም ነበር ስትል ለቢቢሲ ተናግራለች። ከዚያም ማሪያ የ32 ሳምንት ነፍሰ ጡር እያለች በእርግዝና ወቅት የሚከሰት ከፍተኛ የደም ግፊት ፕሪክላምሺያ እንደገጠማትና እስክትወልድ ድረስ በሆስፒታል መቆየት እንዳለባት ተነገራት። ልጇን በሰላም እስክትወልድ ድረስ ተመራማሪዎች ለመጀመሪያ ጊዜ የችግሩን ዋና መንስኤ ማከም ይቻል ይሆናል ብለው ተስፋ ያደረጉትን ምርምር ላይ እንድትሳተፍ ከ16 ሴቶች ጋር መረጧት። ፕሪክላምሺያ በዓለም አቀፍ ደረጃ በየዓመቱ ከ70,000 በላይ እናቶች እና ከ500,000 ህጻናት እንዲሁም ከሌሎች የደም ግፊት ጋር ተያይዘው የሚመጡ ሞቶች ምክንያት ነው። በሽታው በስፋት የሚከሰት ቢሆንም ለብዙ አስርተ ዓመታት ሕክምና ለውጥ ሳያሳይ ባለበት ቆይቷል። ዶክተሮች ችግሩ በተከሰተ በኋላ ለመቆጣጠር ሳይችሉ ቀርተዋል። ብቸኛው አማራጭ ልጁ ካለ ጊዜው እንዲወለድ ማድረግ ብቻ ነው። በዚህ የመጀመሪያ ደረጃ ሙከራ የአሜሪካ ተመራማሪዎች ችግሩን ሊያስከትል ይችላል ብለው ባመኑት ፕሮቲን ላይ ትኩረታቸውን አድርገዋል። ይህንንም ከእናቲቱ ደም ውስጥ በማስወገድ ጤናዋን ሊያሻሽል እና እርግዝናዋን ጤናማ አድርጎ ሊያስቀጥል እንደሆነ ለማየት ነው። ይህም በአማካይ በእርግዝና ወቅት ከባድ የደም ግፊት ያለባቸው 16 ሴቶች እርግዝናቸውን ከ10 ቀናት ውስጥ መራዘም መቻሉን አረጋግጠዋል። ይህ ውጤታቸውን በኔቸር ሜዲሲን ጆርናል ላይ ታትሟል። ማሪያ ይህ ማለት ልጇ ቤኔት በ34 ሳምንቱ እንዲወለድ በማድረጉ ያለ ጊዜያቸው የተወለዱ ህጻናት በህይወት የማትረፍ እድላቸው የበለጠ የሚያሰፋ ትልቅ እድል ነው። ተመራማሪው እንደሚሉት በቀጣዩ ዓመት መጀመሪያ ላይ በህክምናው ላይ ሰፊ ጥናት እንደሚጀመርና በሚቀጥሉት 3 ወይም 5 ዓመታት ውስጥ ከመደበኛ ክሊኒኮች ውስጥ ሊሰጥ እንደሚችል ተስፋ አላቸው። ዛሬ ለመሳተፍ የተስማሙ ጀግና ሴቶች ባይኖሩ ኖሮ
እዚህ ባልሆንን ነበር። በእርግጥ በዚህ ታሪክ ውስጥ ጀግኖች ናቸው፣ ምንም ጥርጥር የለውም ሲሉ አክለዋል። ማሪያ የተሳተፈችበትን አነስተኛ ጥናት እናቶችና ሕፃናት ሊረዳ ይችላል ብላ ማሰብ ትንሽ የሚያስደነግጥ እንደሆነ ትናገራለች። እድሉ ስለተሰጣትም ታመሰግናለች። ከጥቂት ቀናት በፊት ስለ ጉዳዩ ከአንዳንድ የእናቶች ቡድን ጋር እያወራሁ ነበር። እናም ለመሳተፍ ድፍረት ስለነበረኝና የህፃናት እና የእናቶችን የመትረፍ እድል ለመጨመር ስላደረግኩት ድጋፍ አመስግነውኛል ትላለች። ከዚያም እኔም የምኮራበት ነገር ሊሆን እንደሚችል ተገነዘብኩ ትላለች። ውድ አድማጮቻችን የዕለቱ መረጃ ይህን ይመስላል። አዌቱ ኒውስን ሰብስክራይብ በማድረግ ትኩስና ወቅታዊ መረጃን ያገኙ።